የማዘንን ጥግ ባለፈው ከኔ ጋር በነበረ ቃለ መጠይቅ አውርተናል፣ ግን እሷ አልሰማችም። ካንተ አንደበት ትስማ እስቲ። ምን መሰላችሁ እኔ እሷን ማለት በጣም በድያታለሁ። ሀቀኛ ናት፣ ድርቅና አላት። ከሰፈሩም ተከብራ የምትኖርበት ሰፈር አዋርጃታለሁ። ለምን እንደሆነ ታውቂያለሽ? በቃ ስለምወዳት በቃ ሁለት ጊዜ ለይለይት ከሰፈሩ ጭምር ይቅርታ የምጠይቀው ሰፈሩን ጭምር ነው ማለት በድያታለሁ ማለት። ያንን ሁኔታ አስተካክዬ እኔ ከእሷ ጋር ለመቀጠል ነው። ለምን እንደሆነ ታውቂያለሽ? እሷ በፊትም ለእኔ ብዙ ነገር መክራኛል። ተው ሰው ማታብዛ፣ እንደገና የመጠጥ ምናምን አያስፈልግም እያለች እኔ እሷን ለምን ይቅርታ ብዬ የምጠይቃት እሷ ሀቀኛ ናት፣ ደረቅ ናት። እኔ ግን ብዙ ነገር በቃ ያልሆነውን ነገር እንደዚህ ነው እንደገና ደግሞ በቃ እሷን ምንም ስራ የላትም ልጅ ይዛ በድህነት ጎኗ ብዙ ነገር በድያታለሁ ማለት እና ስለዚህ አሁንም ተደጋጋሚ ይቅርታ ነው የምጠይቃት በቃ